ለአየር ሁኔታ ትንበያ አገልግሎት የሚውሉ የራዳር ቴክኖሎጂ በ6 ከተማዎች ሊተከል ነው። የመጀመሪያውን በባህር ዳር ለመትከል የሚያስችል ዝርዝር ጥናት ተጠናቋል። ደረጀ ጥላው የብሔራዊ ሜቴዎሮሎጂ ኤጀንሲ እንደሚለው በኢትዮጵያ የተለያዩ አካባቢዎች ያለውን የአየር ሁኔታ ለመሰብሰብ 6 የራዳር ጣቢያዎች መትከል ያስፈልጋል። በአዲስ አበባ፣ ባህር ዳር፣ መቀሌ፣ ባሌሮቤ፣ ጅማና ጅጅጋ። የራዳር ቴክኖሎጂው ለመጀመሪያ ጊዜ በባህር ዳር ይተከላል። ወጪውም ከ50 እስከ 80 ሚሊዮን ብር ይፈጃል። በአሁኑ ወቅትም ዝርዝር ጥናቱ አልቆ ለጨረታ ቀርቧል። የማዕድንና ኢነርጂ ሚኒስትር ልዩ ረዳት አቶ ተስፋዬ ፊቻላ እንዳሉት ባህር ዳር የመጀመሪያው ተከላ እንዲደረግባት የተመረጠችው ከሀገሪቱ የውሃ ሀብት ውስጥ 70% የሚሆን የሚገኘው በአባይ ተከዜና ባሮ ተፋሰሶች ውስጥ በመሆኑ ነው። መረጃዎች እንደሚያመለክቱት በ5 ዓመቱ የእድገትና ትራንስፎርሜሽን እቅድ ሀገሪቱ ከምታመነጨው 10,000 ሜጋዋት ውስጥ ከግማሽ በላይ የሚሆነው የሚገኘው በዚህ ተፋሰስ ነው። ከዚህ በተጨማሪም ከፍተኛ የመስኖ ስራዎች ይከናወናሉ። ለተፋሰሱ የተሟላ የሃይድሮሜቴሮሎጂ መረጃ ስርዓት ለመዘርጋት የሚጠቅም ከመሆኑም በላይ በውስጡ የገጸ ምድርና የከርሰ ምድር ውሃ መረጃ፣ የሜቴሮሎጂ መረጃ፣ የውሃ ጥራትና የአካባቢ መረጃን ያካተተ የመረጃ ስርዓት በመዘርጋት የተሟላ የመረጃ አያያዝ አስተዳደርና ስርጭት ስርዓትን ለመፍጠር ነው። የብሔራዊ ሜቴዎሮሎጂ ኤጀንሲ ምክትል ዋና ዳይሬክተር አቶ ዱላ ሻንቆ እንደሚሉት በ6 ከተሞች ከሚቋቋሙት የራዳር ጣቢያዎች በተጨማሪም የአየር ብክለትን መከታተል የሚያስችሉ ጣቢያዎችም ይመሰረታሉ። ከ5 ዓመት በኋላ የነዚህ ጣቢያዎች ብዛት 8 ይደርሳል። በአርመኒ ሆቴል በራዳር ቴክኖሎጂ ዙሪያ በተደረገው ጥናት ላይ የተለያዩ ጥናታዊ ጽሑፎች ቀርበው ውይይት ተደርጎባቸዋል።